ናችሁ ሰላም ናችሁ ወይ? ባካችሁ ዛሬ እርዳታችሁን ፈልጌ ነው የመጣሁት። ምክራችሁን ፈልጌ እንድታማክሩኝ የሆነ ነገር እንድትሉኝ እንድትነግሩኝ ነው የመጣሁት። ባካችሁ ቪዲዮዎቼ አይታዩልኝም። የፀጉር ቻሌንጅ ቪዲዮ ሰራለው፣ ልምዴን አጋራለው፣ እይታ የለውም፣ ኢንጌጅመንት የለውም፣ ሰው ጋር አይደርስም። እንደገና ደግሞ የድራይቪንግ ቭሎግ ሰራለው፣ እሱም እንደዛው ቪዲዮ ለመቅረጽ ብዬ እየነዳሁኝ አዲስ አበባ በሙሉ እየነዳሁኝ ብዙ ቪዲዮዎችን ሰርቻለሁ። በተከታታይ በፓርት ሰርቻለሁኝ። እንደዛም እሱም ሰው ጋር አይደርስም፣ ኢንጌጅመንት የለውም፣ ምንም ነገር ማለት ነው። በቃ ግን ሌላው ሰው ሲሰራ ጥራት የሌለው ቪዲዮም ራሱ ቢሆን ምንም ቢሆን ራሱ በቃ ሰው ኢንጌጅ ያደርጋል ምናምን፣ ላይክ ይኖረዋል፣ ቪው ይኖረዋል። በተለይ አዲስ አበባ ቪዲዮ ቭሎጎች አብዛኞቹ በጣም ሰው ያያቸዋል፣ ሰው ይወዳል፣ ኢንጌጅ ያደርጋል ምናምን። እኔ ግን ስሰራ አይ ዶንት ኖ ለምን እንደሆነ አላውቅም፣ ቫይራል አይወጣም። አንድ እንደገና ደግሞ ላይክ ይቅር ቪውም አይኖረውም። ሰው የወደደውን ነው ላይክ የሚያደርገው። ምናልባት ሰው ስላልወደደው ሊሆን ይችላል ላይክ ያላረገው ነው። ኮምፕሌን አላረግም በላይክ ግን ሰው ጋር አይደርስም። ዩቲዩብ ቪዲዮም ፑሽ አያደርግልኝም፣ ለምን እንደሆነ አላቅም። እና እናንተን የምጠይቀው ምን አይነት ቪዲዮ ልስራ፣ ምን ባደርግ ነው ሰው ቪዲዮን ሊያይልኝ የሚችለው፣ ኢንጌጅ ማድረግ የሚችለው ምን አይነት ቪዲዮ ብሰራ ነው? ምን ትመክሩኛላችሁ? ምን ላድርግ? እኔ እውነቱን ለመናገር ይሄ ፕራንክ ውሸት ምናምን ነገር አልችልበትም። ተፈጥሮዬ አይደለም በውሸት ሰው እንዲያየኝ ላይክ እንዲያደርግልኝ ቪው ለማግኘት ብዬ የውሸት ቪዲዮዎችን መስራት አልችልም። ለማግኘት ብዬ እንደዚሁ ቪው ለማግኘት ብዬ ያልጠቀመኝን ራሴ ላይ አፕላይ አድርጌ ለውጡን ወይም ደግሞ ውጤቱን ያላየሁትን ነገር ለሰው በፍጹም ሼር ማድረግ አልችልም። አሁን ነገ እኔን ሊወቅሰኝ ስለሚችል እንደዛ ማድረግ አልችልም። በተቻለኝ መጠን ለራሴ ሞክሬ ተጠቅሜ ከዛ በኋላ ነው ሼር ማድረግ የምችለው ማለት ነው። እሱንም ማድረግ አልችልም። የውሸትን ተናግሬ ቪውና ላይክ ማግኘት አልፈልግም። እስኪ እናንተ እንደ ሀሳብ ይሄን ብትሰሪ፣ እንደዚህ አይነት ቪዲዮ ብትሰሪ ላንቺ ይመጥናል፣ ካንቺ ላይ እንደዚህ አይነት ነገር ያምራል፣ እንደዚህ አይነት ብታሳይን፣ ይሄን ብታሳይን። ያለሁት አዲስ አበባ ነው። አዲስ አበባ ውስጥ እንደዚህ አይነት ነገር ማየት እንፈልጋለን፣ እንደዚህ አይነት ቪዲዮ ስሪልን ብላችሁ ባካችሁ ሀሳባችሁን እንድታጋሩኝ እፈልጋለሁኝ። ቼን ለማሻሻል ጥራታቸውን ለማሻሻል ኢንጌጅመንት እንዲኖረው ቪው እንዲኖረው ራሴን አፕዴት እያደረኩኝ ነው በየጊዜው። እንደዛም ሆኖ ምንም ለውጥ እያየሁኝ አይደለም። ቪዲዮ ዩቲዩብ ከጀመርኩኝ ኦልሞስት ወደ 2 አመት እየተጠጋሁኝ ነው። መጀመሪያ ላይ እንደጀመርኩኝ በጣም አሪፍ ነበር፣ ሰው አፕሪሺየት ያደርገኛል፣ ቪዲዮዎቼም ይታያሉ ምናምን። ከዛ በኋላ ግን መሀል ላይ የሆነ ጊዜ ላይ ግን ቆመ፣ እይታውም ጠፋ፣ ቪዲዮ ዩቲዩብን ፑሽ ማድረግ አቆመ። እና እሱ ምናልባት የአልጎሪዝሙ ችግር ሊሆን ይችላል። ግን በእኔ በኩል ምን ላሻሽል፣ ምን ልጨምር፣ ምን ልቀንስ፣ ቪዲዮዎች ላይ ይሄን ነገር ጨምሪ፣ ይሄን ነገር ቀንሺ፣ ይሄ ነገር ካንቺ አይመቸንም፣ ይሄ ነገር ደግሞ ብትጨምሪበት የሆነ ነገር ብታረጊ ደስ ይለናል፣ እንደዚህ አይነት ቪዲዮ አሳይን፣ አዲስ አበባ ውስጥ እንደዚህ አይነት ቦታ አሳይን፣ እንደዚህ አይነት ቪዲዮ ስሪ ብላችሁ እባካችሁ እስኪ ሪከመንድ አድርጉ። ብታበረታቱኝ ሰዎች አላችሁ። እናንተ በጣም እግዚአብሔር ያክብርልኝ፣ አይወሰድባችሁ። እንዲሁ በዋዛ ተስፋ ቆርጬ ወደ ኋላ የምመለስ አይነት ሴት አይደለሁም። ተፈጥሮዬ እንደዛ አይነት ሴት አይደለም። የያዝኩትን ነገር እስከ መጨረሻ ውጤቱን እስከማይ ፍሬውን እስከማይ ወደ ኋላ የምመለስ አይነት ሴት አይደለሁኝም። ግን ደግሞ በእናንተ በኩል ይሄን አሻሺ፣ ይሄንን አድርጊ፣ ይሄን ጨምሪ፣ ይሄን ቀንሺ የምትሉት ነገር ካለ እባካችሁ ፕሊስ አሳውቁኝ። በተቻለኝ መጠን ደግሞ አጫጭር ቪዲዮዎችን ነው መስራት እየሰራው ያለሁት። ምክንያቱም ሰው ይሰላቻል ብዬ ስለማስብ ዩቲዩብ ላይ ብዙ ሰው መቆየትን ብዙ አይመቸውም። ያው የተለመደው ቲክቶክ ነው። ሰው ይሰላቻል ብዬ ስለማስብ ባጭሩ አጫጭር ነገር ነው፣ አጫጭር ቪዲዮ ነው እየሰራ ያለሁት። አይታችሁ እንደሆነ ረጅሙ 8 ደቂቃ ነው። በቃ ረጅም ነው የተባለው ቪዲዮ 8 ደቂቃ ነው። አለበለዛ ከ6 ደቂቃ በታች ነው። የፀጉር ቻሌንጅም ስሰራ ምንም ማንኛውም አይነት ቪዲዮ ስሰራ የፀጉር ቻሌንጅ ከ6 ደቂቃ በታች ነው። ድራይቪንግ ቭሎግ ብቻ ነው ረጃጅም የሚሆነው። ምክንያቱም እሱ ያው ረጅም መሆን ስላለበት ነው እማረዝመው። እንደዛም ሆኖ ተጠንቅቄ ነው የምሰራው ፖስት ማድረገውና ፕሊስ ይሄን እንድታማክሩኝ ነው እባካችሁ። ስለምታግዙኝ ስለምትረዱኝ በጣም አመሰግናችኋለሁ። የምታበረታቱኝ ሰዎች ደግሞ አላችሁ፣ በዛው ልክ ላመሰግናችሁ ፈልጋለሁ። ቀጥሉበት። በጣም አመሰግናለሁ። እንደዚህ ብታረጊ ብላችሁ እንደ ሀሳብ እስኪ እንደ እህታችሁ ብትነግሩኝ፣ ኮመንት ብታረጉልኝ፣ ብታሳውቁኝ በጣም ደስ ይለኛል። ይሄን ልላችሁ ነው የመጣሁት።